ሰላም ሰላም ውድ ሙሌ ሲኒማ ቤተሰቦች፣ ዛሬ ደግሞ ለክረምት ረፍት ወደ አንድ የባህር ውበት ዳርቻ ከተማ ከወላጆቹ ጋር የሄደና እዛም በሚያገኛት ቆንጆ ሴት በፍቅር ተሸውዶ ህይወቱ በትልቅ አደጋ ውስጥ የወደቀበትን አንድ ታዳጊ ልጅ ታሪክ ይዤላችሁ መጥቻለሁ። ይህ ወጣት በሴትዮዋ ውበት ተማርኮ እንዴት ነፍሰ ገዳይነት ድራማ ሰለባ እንደሆነና የተዘጋጀበትን ከባድ ወጥመድ እንዴት ለማወቅ እንደቻለ እስከ ፍጻሜው ድረስ አብራችሁን በመቆየት ተከታተሉን። ቤተሰብ ያልሆናችሁ ከታች ሰብስክራይብ የሚለውን በተን በመጫን የቤተሰባችን አባል እንዲሆኑ እንጋብዛለን። ታሪኩ የሚጀምረው ዶግ የተባለ ታዳጊ ወጣት ለክረምት ረፍት ከወላጆቹ ጋር ወደ አንድ ውብ የባህር ዳርቻ ከተማ ሲደርስ ነው። ከተማው በጣም ጸጥተኛና በፀሐያማ አየር ጸባዩ እየተደሰቱ በባህር ውስጥ የሚዋኙ ቱሪስቶች የተሞላች ናት። ዶግ ወዲያውኑ ወደ ባህር መውረጃው ድልድይ በመሄድ ጓደኛውን ያገኘዋል። ጓደኛው በከተማ ውስጥ ብዙ ሴቶች መኖራቸውን እያነሳ ይቀልድበታል። ዶግም በዛ ረፍት በቀላሉ ፍቅረኛ ሊያገኝ እንደሚችል ይነግረዋል። ሁለቱ በድልድዩ ጋር ከተጓዙ በኋላ ወደ አንድ መጠጥ ቤት ያመራሉ። እዛም አንድ ሰው ሙዚቃውን በድንገት አስቆሞ ከባንዱ ጋር ጊታር መጫወት በቦታው ያሉ ሰዎችን ሁሉ ያዝናናል። ዶግም ለክረምት ረፍት በዚያው መጠጥ ቤት ውስጥ ስራ ይጀምራል። በኋላ ወደ ቤት ሲመለስ አንድ ባልና ሚስት ጎረቤታቸው ባለው ቤት ውስጥ በመግባታቸውን ያስተውላል። ከመኝታ ክፍሉ መስኮት ሆኖ ጎረቤት የገባችውን ሴት ለመጀመሪያ ጊዜ ይመለከታታል። ስሟም ሊና ይባላል። ዶግም ወዲያውኑ በውበቷ ይማረካል። ነገር ግን እሷ በድንገት ቀና ብላ ሲመለከታት ስታየው ዶግ በሀፍረት ፊቱን ያዞራል። በማግስቱም ዶግ ከከተማ ውስጥ በብስክሌት ሲዘዋወር እንደገና ሊናን በእይታ ይማርካታል። ስለሷ ማሰብ ማቆም አልቻለም። እንዲህ እንዳለ ከጓደኛው ጋር ስለ ሴቶች እያወራና በክረምት ዘናጭ ህይወት እየተደሰተ ጊዜ ማሳለፉን ይቀጥላል። አንድ ምሽት የዶግ አባት ከአዲሱ ጎረቤታቸው ጋር ያስተዋውቀዋል። ባልየው ኤሊዮት ሃርፐር የተባለ ሀብታም ኢንቨስትመንት የባንክ ባለሙያ ነው። ኤሊዮት በቅርቡ አዲስ ጀልባ ስለገዛ ዶግ ስለ ጀልባዎች የሚያውቀውን ነገር ካለ ይጠይቀዋል። ዶግ ስለ ጀልባዎች በደንብ እንደሚያውቅ ሲነግረው ኤሊዮትም ጀልባው እንዲጠገንለትና እንዲንከባከብለት የሥራ ዕድል ይሰጠዋል። ዶግም ስራውን በደስታ ይቀበላል። በማግስቱም ዶግ ጀልባዋን እየመረመረ ሳለ ሊናው ከዋና ስትመለስ ያያታል። እሷ ወደ ቤት ገብታ መታጠብ ስትጀምር ዶግ ከውጭ ሆኖ እንደሚመለከታት አታውቅም ነበር። በድንገት ባልየው ኤሊዮን መጥቶ ስለ ጀልባዋ ከዶግ ጋር ማውራት ሲጀምር ዶግ በከፍተኛ ሁኔታ ይደነግጣል። በሂደት ዶግ ከመስኮቱ ሆኖ ሌናን በሚስጥር መከታተሉን ይቀጥላል። አንድ ቀን ኤሊዮት በሚስቱ ላይ የኃይል እርምጃ ሲወስድ ይመለከታል። ይህም ለዶግ ምቾት አይሰጠውም። ከጥቂት ቀናት በኋላ ሌና ከመኪና አጠገብ ሆና ስጮህ ይሰማታል። እየሮጠም ሲሄድ በመኪናው ውስጥ ሸረሪት አይታ ፈርታ ያገኛታል። ዶግ ሸረሪቱን አውጥቶ የመኪናውን ትንሽ ችግር ያስተካክላል። ሌና ታመሰግነዋለች። በመካከላቸው ያለው ቅስፈት ትንሽ እንግዳ ቢሆንም ለዶግ ግን በጣም አጓጊ ነበር። በኋላ የዶግ ጓደኛ ባልየው አደገኛ ስለሚመስል ከሌና እንዲርቅ ያስጠነቅቀዋል። አንድ ቀን ከሰዓት በኋላ ዶግ ሌናን ከቤቷ ውጭ ተቀምጣ ያገኛታል። ቁልፍ ረስታ ራሷ እንደቆለፈችበት ነግረው ወደ ውስጥ እንድትገባ እንዲረዳት ትጠይቀዋለች። የጀርባውን መስኮት ሰብሮ በመግባት በሩ እንዲከፍትላትም ሀሳብ ታቀርባለች። ዶግም እንዳለችው አድርጎ በሩን ይከፍትላታል። ዝናብ መጣል ስለጀመረ ሌና ወደ ውስጥ እንዲገባ ጋብዘው መጠጥ ትሰጠዋለች። እጁ ላይ ያለውን ትንሽ መቁሰልም ስታክምለት እሱም መሽኮርመም ይጀምራል። ዶግ በጭንቀት ውስጥ ሆኖ በድንገት ይስማታል። መጥፎ አድርጎት እንደሆነ በማሰብ ይቅርታ ይጠይቃል። ሌና ግን ፈገግ ብላ እንደገና እንዲሞክር ትነግረዋለች። በመካከላቸው ያለው መሳሳብ እየጠነከረ መጥቶ በሚስጥር የፍቅር ግንኙነት ይጀምራሉ። በቀጣዮች ቀናትም ዶግና ሌና በተቻላቸው መጠን በሚስጥር ይገናኛሉ። በሌሎች ጀልባ ላይና ባዶ ክፍሎች ውስጥ አብሮ ጊዜ ያሳልፋሉ። ዶግ በሊና ፍቅር ሙሉ በሙሉ ይዋጣል። እሷም በእውነት የምትወደው ይመስለዋል። አንድ ቀን ሊና ለዶግ ባሏ ኤሊዮን ሰዎችን የማያምንና በጣም ተጠራጣሪ ሰው እንደሆነ ትነግረዋለች። ኤሊዮንም ሳያውቅ እንዲግባቡበት የሚሆን ሚስጥራዊ ስልክ ትሰጠዋለች። ይህ እንዲህ እንዳለ ኤሊዮን ለዶግ መልካምነቱን ይመሰክራል፣ ስራውንም ያደንቀዋል። ይህ ለዶግ የጥፋተኝነት ስሜት ቢፈጥርም ከሌና ጋር ግን መገናኘቱን አላቆመም። አንድ ቀን ምሽት ሌና እያለቀሰች ለዶግ ትደውልለታለች። ኤሊዮንም በጸማ እንደተጎዳች ትነግሯለች። ዶግ ሊያጽናናት ሊጠብቃት ይሮጣል። ነገር ግን ነገሮች ባልተጠበቀ ሁኔታ አስደንጋጭና አቅጣጫ ይቀየራሉ። ሌና እንደገና ለዶግ ደውላ በአስቸኳይ ወደ ቤት እንዲመጣ ትነግሯለች። ዶግ ሲደርስም ኤሊዮን መሬት ላይ ወድቆ ህይወቱ ማለፉን ይመለከታል። ሌና በመካከላቸው ጸብ ተፈጥሮ ራሷን ለመከላከል ስትመተው በድንገት እንደሞተ ትነግረዋለች። ዶግ በከፍተኛ ድንጋጤ ውስጥ ቢወድቅም ሌና ግን ወደ እስር ቤት መውረድ እንደማትችል ነግራ እንዲረዳት ትለምኗለች። ዶግ አስክሬኑን ለመደበቅ ይወስናል። የኤሊዮንን አስክሬን ወደ ጀልባው ወስዶ ነገሩ የጀልባው አደጋ እንዲመስል ለማድረግ ያቅዳል። ከወደቡ ሲነሳ የአካባቢው ጥበቃ ዶግን ኤሊዮንን መስሎ ስላሳለፈው ሊያመልጥ ይችላል። ዶግ ጀልባዋን በመስበር እሳት በመልቀቅ አደጋው ተፈጥሮ እንዲመስል ያደርጋል። ኤሊዮን በሚሊዮን የሚቆጠር የህይወት መድን ኢንሹራንስ ዋስትና ስለነበረው ፖሊሶች ወዲያውኑ ምርመራ ይጀምራሉ። የኢንሹራንስ መርማሪ ጉዳዩን ለማጣራት ይመጣል። መጀመሪያ ላይም ሁለቱም ነገር ሰላማዊ ቢመስልም ቀስ በቀስ ግን ምርመራው ወደ ዶግ ያመራል።
ምስክሮች አጠራጣሪ እንቅስቃሴ ማየታቸው መናገር ይጀምራል። ፖሊሶችም ዶግን መመርመር ይጀምራሉ። ዶግ በከፍተኛ ጭንቀት ውስጥ ሆኖ ሌናን ለማግኘት ቢሞክርም እሷ ግን ለጥቂት ጊዜ መራራቅ እንዳለባቸው ትነግረዋለች። ዶግ አንድ ሰው ነገሩ እንደተጫወተበት እንደሆነ መረዳት ይጀምራል። በመጨረሻም ራሱን ንጹህ የሚያደርግበት ማስረጃ ፍለጋ ሌናን በሚስጥር ተከትሎ ወደ አንድ ሆቴል ይሄዳል። በክፍሉ ውስጥም ዶግ እጅግ አስደንጋጭ ነገር ያገኛል። የኢንሹራንስ መርማሪው ሌና አንድ አይነት ንቅሳት በሰውነታቸው ላይ ያላቸው። ዶግ እውነቱን ወዲያውኑ ይረዳል። መርማሪው የሌና ሚስጥራዊ ፍቅረኛ አጋር ነው። ሙሉ ሴራውን ከመጀመሪያው ጀምሮ የታቀደ ነበር። ሌና ዶግን የወደደችው የባሏን አስክሬን ለማስወገድ እንዲረዳት ብቻ ነበር። ኤሊዮንም ሲሞት ሌና የኢንሹራንስ ገንዘብ በሙሉ ትወስዳለች። ዶግ ደግሞ ጥፋቱ እንዲሸከም የተደረገ መጠቀሚያ ብቻ ነበር። መጀመሪያ ላይም ሌና ዶግን ለብቻው ጥላው የምትሄድ ቢመስልም ከመጥፋቷ በፊት ግን ቅጣቱ እንዲቀነስለት የሚረዳ ማስረጃ ያለበት ስልክ ቁጥር በሚስጥር ጥላለት ትሄዳለች። ሌናና አጋሯ የኢንሹራንስ ገንዘቡን ይዘው ከሀገር ይሸሻሉ። ዶግን በመጨረሻ በቁጥጥር ስር ውሎ ወደ እስር ቤት ይወርዳል። ነገር ግን በተገኘው ማስረጃ ምክንያት ቅጣቱ ይቀነስለታል። በመጨረሻም ዶግ በሆነው ነገር ሁሉ በማሰብ ይጀምራል። ያ በአንድ ክረምት ያደረገው ግዴለሽ ፍቅር ግንኙነት ህይወቱን ሙሉ በሙሉ አበላሽቶታል። ትልቅና የሚያም የህይወት ትምህርት ሰጥቶታል። አንዳንድ ጊዜ ውብና ፍጹም መስሎ የሚታይ ነገር ከጀርባው እጅግ አደገኛ ሊሆን ይችላል። ውድ የሙሌ ሲኒማ ቤተሰቦች የዛሬው አስደናቂና ሚስጥራዊ ፊልም በዚህ ይጠናቀቃል። ሰው በውጫዊ ውበትና በምኞት ተገፋፍቶ የሚወስደውን ግልብ ውሳኔ እንዴት ህይወት ሊያበላሽ እንደሚችል ያየንበት ታላቅ ፊልም ነው። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ እንጋብዛለን። በሌላ ምርጥ ፊልም እስክንገናኝ ድረስ መልካም ቀን።